አነጋጋሪ ጉዳይ፣ አነጋጋሪ ሐሳብ፣ ወደ ጉዱ ማለቴ ወደ ጉዳዩ በጠላ ነው ይወስድክ ያለው መዳሪው። እሺ ምን አይነት ቀልድ ነው? እኔ ያሳራዋል እኮ ወዳሪቱ ጠላው አተፈጥሞ እንዲሳራ ያርጓል ያሳራዋል። ወንድ ነው ማን የወዳሪት የሚወሰደው ካልኮል ጋር ሲሆን የበለጠ ውጤታማ ነው። አታታን ቢማ ምን ጊዜ ያለ እረ አባባ ይሄማ አዲስ የሕክምና ግኝት ነው። መድኃኒት በውሃ እንጂ በጠላ ይወሰዳል ተብሎ መቼ ተነገረ? ያሰራዋል ማለታችሁ ግን እረ ተጠንቀቁ ጋይስ። ይሄን ሰምታችሁ መድኃኒት በጠላ እንዳትወስዱ፣ አጥወልውሎ ሌላ ዓለም እንዳይወስዳችሁ። ወይ እናት እንዴት ነሽ? ተነሳሽ እንዴ? ማርያምን በቃ ማታ እንገናኛለን አራት። ሄሎ፣ ይሄ ድምጽ ለማን ነው? ጃኒ ነች ወይስ ሌላ? አዶናይና ጃኒ አብረው ካልታዩ ሰነባተዋል። አሁን ግን እናት ብሎ በስልክ ሲያቆላ ዓመት ሰምተነዋል። ቆይ ግን ይሄ እናት የሚለው ቃል ለፍቅረኛ ነው ወይስ ለእናቱ? ወሬው ይብሰልና እናየዋለን። ስድስት የወለደች ሴትዮ በጣም ትልቅ ነች እኮ በጣም ትልቅ የእናቴ እኩያ ነች። ፈላብሽ አለችኝ እና እርሷ አይፈላቦት እንግዲህ ጉድ ፈላ እኮ ዘንድሮ። እኔማ ጊዜ ነው ይሁን እርሷ ይፈላቦት ታዲያ ኑ አብሮኝ ይጨፍሩ እሺ በቁምጣ ቱ እንደው ለቱ ሰባት አበድን እኮ ዘንድሮ። ኑ ይጨፍሩ እሺ ኑ ማማ መድረኩም ይኸው ክፍት ነው። አማረብ ያምርብኛል ብሎ ካሰቡ ይጨፍሩ እስኪ ይጨፍሩ እንይወት እንዴ አበድን እኮ ዘንድሮ። ባምቢ እኮ ነች። በትልቅ እናት ላይ መቀለድ ግን ምን ይሉታል? እርሷ ይፍላባት እያለች በቁምጣ ጭፈራ መጥራት ለትልቅ ሰው ክብር ማጣት መጨረሻው ጥፋት ነው። ባምቢ አበድን እያለች ራሷን እያጋለጠች ነው። በእውነት ግን አበድን ወይስ ስርዓት አጣን? ይሄንን ያብይ ጾም ከንስሐ ጾም ጋር ነው አብሬ እየጾምኩ ያለሁት። የሰራሁት ኃጢአት ምንድነው? አንድ ሰይጣናዊ የሆነ ክርክር ተከራክሬ አሸንፌ ነውና 12ኛ ክፍል ላይ ከገንዘብና ከእውቀት ማን ይበልጣል ሲባል እኔ ጉብዝናዬን ለማሳየት እውቀት ይበልጣል ብዬ ተከራክሬ አሸነፍኩ። እና ፈጣሪ ሆይ በልጅነት አምሮ ነው ሳላውቅ ነው ይቅር በለኝ። ይሄው ንስሐ ገብቻለሁ እና ፈጣሪ ይቅርታዬን እንደሚቀበለው ተስፋ አድርጋለሁ። ይሄማ ትልቅ ንስሐ ነው። ልጅ ሆኖ ዕውቀት ይበልጣት ብሎ ስለተከራከረ አሁን ገንዘብ ሲጠፋበት ንስሐ ገባ። በልጅነት አምሮዬ ነው ማለቱ ግን ወንድሜ እውነቱን ተናግረሃል። ዛሬ ገንዘብ የገዛውን ዕውቀት መግዛት አይችልም። ፈጣሪ ይቅር ይበለ። ሰው የጓደኛዬ ባል ምን ይለኛል? ካንቺ በላይ ነው ማቃት። ኧረ እባክህ እስቲ ፍቅረኛዋን ስም ንገረኝ እስቲ ቦይፍሬንዷን ስም ንገረኝ። 780 ንገረኝ እስቲ። አቃታለሁ አላልክም? ምንም አታውቅም። እሺ የተመረጠውን ብቻ ነው የምንነግርህ። ወረኛ ብላታሽ ቀጥቷል። ወረኛ ምን እንደዚህ አቃታለሁ አታውቃትም። ወረኛ ሲገጥም እኮ እንዲህ ነው። ካንቺ በላይ አውቃታለሁ እያለ ስሟን ግን አያውቅም። ምላስ አይጣተፍም ወይ? አንዳንዴ ዝም ማለት እኮ ዕውቀት ነው። ለማታውቀው ሰው አውቃታለሁ ብለህ እንዲህ አትዋረድ። ነገር ልንገራችሁ፣ ጆን ዳንኤል እስር ቤት ባይገባ ኖሮ ቀጥ ብሎ የሚሄደው ማን ጋር እንደሆነ ታውቃላችሁ? ጃኒ ጋር አይለያዩም ነበር። 10 ልጅም ቢሆን እቀበለዋለሁ ነው ያለችው። ይሄን በሙሉ ተማምነው ነበር። እስር ቤት እንደዛ እግሯ እስከሚቃጠል ድረስ ስትመላለስ ነበር። በቃ ይሄ ነው የልጅቷ እርግዝና ሲታወቅ ነገሮች እየከረሩ ሲመጡ ነው ራሷ ናት ሄደችው። ዱብዳ ጂጂ ጉዳ ወጣች። ጃኒ የጆኒን 10 ልጅ ለመቀበል ተስማምታ ነበር። እግሯ እስኪቃጠል እስር ቤት የተመላለሰችው ለዚህ ነው። ናዮ ስትመጣ ግን ነገሩ ተቀየረ። የጃኒና የአዶናይ ዝምታ ከዚህ ጋር ይያዝ ይሆን? ቲክቶክን ያነጋገረው ትልቁ ጉዳይ ይሄ ነው። አራች የምጠይቅህን አርግልኝ እና ከዛ አንተ ደግሞ የምጠይቀኝን ላርግልህ።
ምንድነው ዩቲና ስንት ነገር አድርጌልሽ ይችላል ዩቲናስ ፊቷ በፊልተር ጠፍቷል እኮ በጅምሷ ነው የታወቀችው አንተ የጠየከኝን ላድርግልህ ለማለቷ ግን ለራቼ ትልቅ ተስፋ ነው ራቼ የሚጠይቃት ምን ይሆን ጋብቻ ወይስ ሌላ ሞጣ መጣ ደግሞ እንዳትወጪ ሄሎ አንድ ሰው ነው የምፈልግ ሄለን ወርቅዬ ሰላም ጃኒ ጋር ሰላም ተባባሉ ሞጣ ኖ እንዴ አይነት ሰው አይመችም ሄለን ካሰደብሽኝ ነገ አንቺ ነገር ማርያም ሞጣ ነና ቀራኒዮ ደህና ነህ ነው በጣም ነው የምወድሽ ጃኒ አይ እኔ ከሞጣ ጋር መነካካት አልፈልግም እኔ በጣም ነው ማከብርህ ትልቅ ሰው እኔ አልነካካም ከትልቅ ሰው ጋር ለምን ትደበቂያለሽ ሃሃ ጃኒ ተደበቀች እኮ ሞጣ ቀራኒዮን የማያከብር የለም ግን መፍራትም አለ ሄለን ልታገናኛቸው ስትሞክር ጃኒ እንዳታሰድበኝ ማለቷ ሞጣ እንደዚህ ያህል ትፈራዋለች ሞጣ ግን አትደበቂ ብሏታል ሰላም ለሁሉም ከለፋችሁ አይቀር ከተቸገራችሁ አይቀር ከደከማችሁ አይቀር ከጠበቃችሁ አይቀር ለትንሽ ነገር በቃ አትልከስከሱ ደና ነገር በልባችሁ ያዙ አይስዌር ደና ነገር አይምሯችሁ ራሱ ሊታገላችሁ ይችላል እንዴ ይሄ ነገር እንዴት ሊሆን ይችላል የሚላችሁን ደና ነገር ያዙ እመኑኝ መሆኑ አይቀርም ሲሆን ለዚች ነው ማለታችሁ አይቀርም ስለዚህ በልባችሁ አይስዌር ደና ነገር ያዙ ይሄ ትልቅ ምክር ነው መከራውም ችግሩም ቃልቀረ ለትልቅ ነገር ይሁን አመቋችሁ አይሆንም ቢላችሁ ደና ነገር ተመኙ ሲሆን ወይ ለዚች ነው ማለታችሁ አይቀርም በልባችሁ ትልቅ ነገር ያዙ በዚህ ሰዓት ላይ የሚያስጨንቀኝ አንድና አንድ ነገር ብቻ ምን እንደሆነ ታውቃላችሁ እግዚአብሔር በእኔ ደስ ብሎታል ወይስ ተከፍቷል የሚለው የሰው ከሁሉ የሚበልጠው ጥያቄ ይሄ ነው የሰው ወሬና ጭንቀት ሳይሆን ፈጣሪ በእኔ ደስተኛ ነው ወይ የሚለው ይሄን ካሰብን ሌላው ሁሉ ቀላል ነው እህቴ ትልቅ ነጥብ አንስተሻል እንግዲህ እውነቱ ይሄ ነው እናንተስ ምን ትላላችሁ ሐሳባችሁን ኮሜንት ላይ አፍስሱት አነጋጋሪው ነበርኩ ሰላም ሁኑ